አንቺ ላሽ ላይ እንትን እንዳለው ነግሬሻለሁ። ምን ነው ይሄ ባዶ እንዴ? ምን ማለት ነው? እንደዚህ ነፋል እንዴ? ወደዛ ተባው አንተ አይደለም በቃ ወደዛ አውልቄ በቃ አውልቄ ያስጠላል። ያምርብኛል አንቺ እንደውም እንደዚህ አድርጌ ልሄድ ነው። ፋሽን ነው ከልብስ ላይ ይሄ ስፖርት ነው። ፋሽን ነው። ስፖርት ነው። በግድ አንተ እንዳጣሰው መስማ ፋንት ብቻ ንፋስ ይገባብሻል። ይሄን አድርገሽ ፋንት ነው ብለሽ ትይ እስቲ አንቺ ንፋስ ይገባብሻል። አንቺ ጫምባ ካንቺ ንፋስ ይገባብሻል። ዘልዛላ አሁን እኮ ማለት ነው ምን አምሮሽ ነው? ፋንት አምሮሽ ነው? ይሄንን አርጋው አዲስ ፋንት አለ እዛ ሄደሽ አታረጊ። ይሄንን አርጋው ለኔ የገዛው ይሄንን አምጪ ላሳይሽ አይደለም። ይሄንን አርጋው በዚህ በኩልና በዚህ በኩል ይሄንን ስፖርት ምትላል አይ ነበር ፎቶ ሲነሱ ቪዲዮ ሰሪ አይቼ ነበር። የሚኩዮሽ ማለት ነው። አሁን እኔ ለምን ይቅርብኝ እቺን ለብሼ በዚህና በዚህ በኩል ወጣ አረጋታለሁ። ለዋን እንደዚህ አውጣትና ይሄ እኮ አውድ አድርገሽ ቂጥሽ ውስጥ ገብቷል እኮ ይሄ እንትኑ እንዴ አልገባም። ልክ ነው ውስጥ ይገባል። ሰዎች ያዚህ የፓንትን የሚያወዱ ሰዎች የሚያወሩ ይሄ ስፖርት ይላል እኮ ያሽ ነው ብራንድ እኮ ነው። አንቺ ድሮ መገዛልሽ ፉታንታ የት ሄዶ ነው ይሄንን የምትገዛው? አስጠላ ምን የኔ ቅዱስ ሎቱ ሰባህ ኢየሱስ ክርስቶስ ሰዓት የኔ ቅዱስ ሎቱ ሰባህ አንቺ ሳማ ቡቲ አንቺ ቡቲ አቤት ነይ ወይ ምንድን ነው የት አገኘሽው? እዚህ ጋር ቁጭ ብሎ እንዴት አገኘሽው? እዚህ ጋር ምንድን ነው? የማን ነው ይሄ? ምን ልትይ ነው? ምን ልታወሪ ነው ደግሞ? ማን አለ ከአንቺ ሌላ? የኔ ነው እኮ። ምንድን ነው የተቀመጠው እዚህ? ሞዲስ ነው ማለት ሞዲስ እኮ ነው። አንቺ የተበላሸ ሞዲስ ምንድን ነው ይሄ እዚህ ጋር የተቀመጠው? ንገሪኝ እስኪ ምንድን ነው? አፍራሽ ወይኔ ጌታ ሆይ ወይኔ ፈረድ እኮ መጥቶብኝ ነው እኮ ነው። አንቺ እዚህ ላሽ ላይ እንትን እንዳለው ነግሬሻለሁ። ተናገሪ ምንድን ነው? ፈረድ መጥቶብኝ ነው ዛሬ። እሺ አለቀልሽ፣ በቃ አለቀልሽ። ይኸውልሽ አለቀልሽ። የሚቀየረው እዚህ ቤት ነው እንዴ? አይደለም እራሳው ድንገት መኝታ ላይ ነው የሚቀየረው። ስምትረሹ እዚህ ጋር ሰው ይመጣብኝ ሰው እኔ አባ ይቀጣ በቃ ወራዳ ጉደታ ከመቼ ጀምሮ ነው ደግሞ አንቺ ፔሬድ መጥቶብሽ እንዲህ ወደዚህ ወደዛ እንትን የምትይው? እዚህ በወርቦር ጩኸት አይደለም እንዴ? በወርቦር መከራ። አሁን ቶሎ ብለሽ መጋደም የለም። ፔሬድ መጣ ብለሽ እዚህ የምትተሻሽብኝ እንደወለደ ሰው የወለደ ሰው እንኳን ይሻላል። እዚህ አራስ ይመስል እንትን ሁሉንም ስራ ቀጥ ብለሽ ሰር አንቺ ካንቺ ጋር አልደረሰም። ቀጥታ ሂጅ እዛው ውጭ ያለውን እቃው ቤቱን ጥረጊ። ይሄው ካሴዎችሽን በጣቢ ግቢውንም ጥረጊ። አንድ ስራ አልሰራም ማለት ምን መጥቶ ነው እንዴ? እዚህ ተኮራምተሽ አለበት እንዴ? ፔሬድ መጣብኝ ብለሽ እድሜ ለሮዝ አሁንማ ማለት ነው እሰራዋለሁ። ስራውን ሁሉ ሮዝ ነው እንዴ? ሮዝ ምንድን ነው? ሮዝ ነው ምንድን ነው? ሮዝ ሞዲስ ካላፊ ሁሉንም ስራ እሰራለሁ። ይሄ መታመን የለም፣ እዚህ መንከባለል የለም። ስራውን ሁሉ እሰራልሻለሁ። ቀልጠፍጣፋለሁ። ሮዝ የሚባል እሱ ነው ይሄ ነው። እና እሱን አትሽ ነበረ እስከዛ ድረስ መድኃኒት መቀበል? አዎ። ኧረ አርጊና በስራው ሂጂ ወደ ስራ
እንደዚህ ቢሆን አንቺ ሂጂልኝ እኮ ነው የምልሽ። ሂጂልኝ ሂጂልኝ በቃ ማስታወቂያ የሰራችው እንደዚህ የምትጠጥነን አንቺ እኔን እያታለልሽ ነው። አንቺ ማስታወቂያ ነው። ምንድን ነው ይሄ? ለዚሁ ነው አይደለም አይደለም። ቆይ አንድ ያስፈልገኛል። አንድ ያስፈልገኛል። አሁን ታሽ ላይ መጣው እቺ ላገና እሰራልሻለሁ። ባዶ ነው እንዴ ቆምሽው? እንዴት አሁንም ባዶ ነው። ፋሚሊስ እንግዲህ ደም አይደለም ይሄ ሌላ ደም የሚመስል ነገር ነው የተጠቀምኩት ሙካዬን ፕራንክ ለማድረግ